ንገረን ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድነው? ብለው ጠየቁት። ማንም እንዳያስታችሁ ተጠንቀቁም አላቸው። ምክንያቱም የሚያስመስሉ የሚያሳስቱ ብዙዎች ስለሚነሱ ስለሚመጡ ደቀ መዛሙርቱ ከዛ እንዲጠነቀቁ አስቀድሞ ነገራቸው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ምዕራፍና ቁጥር ሙሉውን ስንመለከት የዓለም ፍጻሜ ከመቅረቡ በፊት ይመጣሉና በእርሱ ስም እኔ ነኝ እያሉ እንዳያስቷችሁ ተጠንቀቁ፣ የተማራችሁ ከቃሉ። ይመጣሉና በስሜ አምላክ ነን የሚሉ ይመጣሉና በእሱ ስም አምላክ ነን የሚሉ። መዝሙረኛው ቅዱስ ዳዊትም እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስከ መጨረሻው የሚጸና ግን እርሱ ይድናል። የተወደዳችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች፣ ምእመናን ምእመናት እንደምሰነበታችሁ። አምላካችን በቸርነቱ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ጾሙን አስጀምሮ ለደብረ ዘይት በዓል ስላደረሰንም ክብርና ምስጋና ለእርሱ ይሁን። እስከ መጨረሻው የሚጸና ግን እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ሳለ ለቅዱሳን ሐዋርያት ነው። ቅዱሳን ሐዋርያት ደቀ መዛሙርቱ እርሱ በደብረ ዘይት ተራራ ተቀምጦ ሳለ ብቻቸውን ቀርበው ስለ መጨረሻው ቀን፣ ስለ ዓለም ፍጻሜ፣ ስለ ፍርድ ቀን ጥያቄ ጠይቀውት ነበር። እንዲህ ሲሉ ንገረን ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድነው? ብለው ጠየቁት። እርሱም ለደቀ መዛሙርቱ ጥያቄ መልስ ለመስጠት በጀመረ ጊዜ የዓለም መጨረሻው ሲደርስ የሚታየውን ምልክት የሚሆነውን ሁሉ በዝርዝር አስረዳቸው። ማንም እንዳያስታችሁ ተጠንቀቁም አላቸው። ምክንያቱም የሚያስመስሉ የሚያሳስቱ ብዙዎች ስለሚነሱ ስለሚመጡ ደቀ መዛሙርቱ ከዛ እንዲጠነቀቁ አስቀድሞ ነገራቸው። ከፍሬያቸው ታውቋቸዋላችሁ፣ ማንም እንዳያስታችሁ ተጠንቀቁ። በዚህ በማቴዎስ ወንጌል ምዕራፍ 7 ላይም የበግ ለምድ ለብሰው ከሚመጡ ነጣቂዎች፣ ውስጣቸው ነጣቂ ከሆኑ ተኩላዎች ተጠንቀቁ ይላል። አሁንም ደቀ መዛሙርቱን ስለ ዓለም ፍጻሜ፣ ስለ መጨረሻይቱ ቀን ከመግለጡ አስቀድሞ ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብሎ ብዙ ምልክቶችን ነገራቸው። የዓለም ፍጻሜ ሲቃረብ፣ የመጨረሻው ቀን ሲቀርብ የእሱ መምጣት ምልክቱ ምን እንደሆነም በዝርዝር አስረዳቸው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዚህ ምዕራፍና ቁጥር ሙሉውን ስንመለከት የዓለም ፍጻሜ ከመቅረቡ በፊት የመጨረሻው ቀን ከመድረሱ በፊት የሚሆነውን ሁሉ ነገር ገለጠላቸው። ፍቅር ይቀዘቅዛል፣ ጦርነት ይሆናል፣ ረሃብ ይሆናል፣ የምድር መናወጥ ይሆናል፣
ወንድም ወንድሙን አሳልፎ ይሰጣል። አንዱ በአንዱ ላይ ይነሳል። መንግስት በመንግስት ላይ ይነሳል። ህዝብ በህዝብ ላይም ይነሳል። ጥላቻ ይሆናል፣ መለያየት ይሆናል፣ ረሃብ ይሆናል ይላል። ይሄ ምልክት በእኛ ዘመን በብዙ እየታየ ነው። ይሄ የአምላካችን ቃል ዛሬ በእኛ ዘመን በብዙ እየተገለጠ ነው። ይሄ ቃል ይሄ ምልክት የዓለም ፍጻሜ ምልክት ሆኖ የተጠቀሰው በሰፊው እየታየ ነው፣ እያየኑ ነው። ይመጣሉ በስሜ እኔ ክርስቶስ ነኝ የሚሉ ይመጣሉና በእርሱ ስም እኔ ነኝ እያሉ እንዳያስቷችሁ ተጠንቀቁ፣ የተማራችሁ ከቃሉ። ይመጣሉና በስሜ አምላክ ነን የሚሉ ይመጣሉና በእሱ ስም አምላክ ነን የሚሉ የሚያስቱ ግራ የሚያጋቡ ሰውን ከመስመር የሚያስወጡ ይመጣሉ። በእኛ ዘመን እነዚህን ሁሉ እያየን ነው ያለ ነው። እንዲያው ክርስቶስ በዚህ ነው ቢሏችሁ፣ በዚያ ነው ቢሏችሁ እንዳትንቀሳቀሱ፣ እንዳትቀበሉ፣ እንዳታምኑ። ይሄ የመምጫው ምልክት ነው፣ ዳሩ ገና ነው፣ የምጥ መጀመሪያ ነው ብሎ ነገራቸው። ይሄ ዕለት የደብረ ዘይት ዕለት በየዓመቱ አብይ ጾም ከገባ ጀምሮ በግማሹ ጊዜ የምናከብረው ደብረ ዘይት ብለን የምንጠራው ቀን ይሄ ዕለት ነበረ። ጌታችን ኢየሱስ ክርስቶስ በዚያ በደብረ ዘይት ተራራ ላይ ተቀምጦ ቀርበው ለጠየቁት ደቀ መዛሙርቱ ለብቻቸው ሆነው ያቀረቡትን ጥያቄ የመለሰበት ዕለት ነው። መዝሙረኛው ቅዱስ ዳዊትም እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ይላል። ይህም ማለት እግዚአብሔርስ በግልጥ ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል ይላል። የምን እሳት ነው የሚነደው? ፍርድ የሚሰጥበት በፊቱ ይነዳል። መለኮታዊ ባህሪው ከፊቱ ይነዳል። የሚያቃጥል እሳት በእጁ አለ። ጻድቃንና ኃጥአንን የሚለይበት በፍርድ ቀን በጎቹን በቀኝ ፍየሎቹን በግራ አቁሞ የሚፈርድበት፣ ለበጎቹ በቀኝ ለሚያቆማቸው እናንተ የአባቴ ቡሩካን ወደ እኔ ኑ፣ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታሰር ጠይቃችሁኛል፣ ብታመም ጎብኝታችሁኛል፣ እንግዳ ሆኜ ብመጣ ተቀብላችሁኛል ብሎ የሚያመሰግንበት፣ በግራ በኩል ደግሞ ላሉት በፍየል ለተመሰሉት እናንተ ርጉማን ከኔ ወግዱ፣ ዓለም ሲፈጠር ወደ ተዘጋጀው ወደ ዘላለም እሳት ሂዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አልጎበኛችሁኝም ይላል። የተወደዳችሁ ክርስቲያኖች፣ ይህንን የሚጠይቀው እርሱ ታስሮ እሱ እንግዳ ሆኖ እሱ ተርቦ አይደለም። ነገር ግን የተራቡትን ስናበላ፣ የተጠሙትን ስናጠጣ፣ የተቸገሩትን ስንረዳ እሱን መርዳታችን እንደሆነ እነሱን ወክሎ፣ ነዳያንን ወክሎ፣ ችግረኞችን ወክሎ፣ እንግዶችን ወክሎ ነው የሚናገረው። አምላካችን በቸርነቱ ጠብቆ በዚያ በፍርድ ቀን በግርማ መለኮት በክበበ ትፍስሕት በመላእክት ታጅቦ በሚመጣበት ቀን በቀኝ ከሚቆሙት ከቅዱሳኑ ጋር እንዲደምረን ፈቃዱ ይሁንልን። እስከ መጨረሻው የሚጸና እርሱ ይድናል። አያችሁ ክርስቲያኖች፣ እንዳንጸና የሚያደርግ በየመንገዱ የሚያስቀር ብዙ ወጥመድ ነው ያለው፣ ብዙ መሰናክል ነው ያለው፣ ብዙ የሚያሳስት ነው ያለው። ለዚህ ነው እስከ ሞት ድረስ የሚጸና በሃይማኖት ጸንቶ በምግባር በርትቶ እስከ መጨረሻው መከራውን ታግሶ ችግሩን ታግሶ ፈተናውን ተቋቁሞ እስከ ሞት የሚጸና እስከ ሞት የሚታመን እርሱ ይድናል። እስከ ለሞት የታመንክ ሁን፣ እስከ ሞት ድረስ የታመንክ ሁን፣ እኔም የሕይወትን አክሊል እሰጥሃለሁ ይላል። ስለዚህ እኛም ጀማሪዎች ብቻ ሳይሆን ፈጻሚዎች እንዲያደርገን
መንፈሳዊ ሕይወታችንን እስከ መጨረሻው ጸንተን እንድንገኝ ለቅዱሳን የወረደውን በረከት እንድንቀበል ያስፈልጋል። የእግዚአብሔር ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን በረከት ረድኤት በሁላችንም ላይ ይደርብን።